እሺ ሰላም ያክሱት ፋሚሊዎች እንዴት ናቸው? በዛሬ ቪዲዮ የአንዳንድ ፋርም የተደረጉ ቤቶችን ለማየት እንሞክራለን። ከዚህም በኋላ ወሳኝ ቤቶች ነው እንደዚህ ቪዲዮ እየሰራን እንቀጥላለን። ቪዲዮን ከመጀመራችን በፊት አዲስ ከሆናችሁ ለዚህ ቻናል ስራችንን ሰብስክራይብ በማድረግ እንዲሁም እዚህ የተለቀቁን ቪዲዮዎች ቼክ ማድረግ እንዳትረሱ ማለት ነው። እንዲሁም የቴሌግራም ቻናላችንን መቀላቀል አትርሱ። ከ865 በላይ ቻናላችንን ለመቀላቀል ፋሚሊ መሆን ትችላላችሁ። የመጀመሪያው አፕዴት ወደ ቪዲዮ ስናልፍ የመጀመሪያው አፕዴት የሚሆነው ስለ ሃርፒ ነው። ሃርፒ እንደሚታወቀው ለመጨረሻ ጊዜ ቪዲዮ ይሰራላችሁ ስለ ሃርፒ ነበር፣ እንዴት ፋርም እንደምናደርግ ሼር ከማድረግ አልፎ ማለት ነው። እና ዛሬ ጠዋት እንዳሳወቁት ከሆነ ሸዳውን ለማድረግ ወስነዋል ማለት ከኤርድሮፕ ጭማሪ የሚሰሩትን ይዘው የመጡትን ነገር ለማቆም እንደወሰኑ ተናግረዋል። እሱም ያው በሲር ፔጃቸው ነው እዚህ ጋር የተናገሩት። ድምጽቲ ኦፊሻል ፔጃቸው ነውና ከኦፊሻል ፔጃቸው እንደምናየው እዚህ ጋር የጻፉት ብዙ ነገሮች አሉ። ብቻ ወደ ሰስቴናብል የሆነ ቋሚ ወደሆነ ነገር መቀየር አልቻለም ነው ያሉት። ያው እዚህ ጋር እንደምታነቡት በጣም አሪፍ አይዲያ ነበረ፣ ምክንያቱም ያልተደገመ እነዚህ ሀሳብ በኤርድሮፖች ምክንያቱም ለእያንዳንዱ ትራንዛክሽን ቱ ፋክተር አውተንቲኬሽን ፕሮቫይድ ለማድረግ ነበር የመጡትና እንደምታውቁት ፋርም ማድረግ ጀምራችሁ ከሆነ ስካኒንግ ነበር የምናደርገው ወሊታችን ከነዚህ ከቫይረሶች ብቻ ከፎሪን ከሆኑ ነገሮች እኛን ለመጠበቅ ነበር የመጡት ማለት ዋሌትን ስካን ማድረግ እና በዛውም አሪፍ ኤርድሮፕ ይሰጡናል አስበን ነበር። ምክንያቱም ኳላቸው እንደ ኮይንቤዝ፣ ድራገን ፍላይ፣ ታይርዋን የሚባሉ ባከር ስለነበራቸው ማለት ነው። ስለዚህ ከአምባላ ሃርፒ የሚባለው ኤርድሮፕ አይኖርም ማለት ነው። ዋሌታቸውን ሞክረው ነበረ፣ ፈንክሽን ያደረገ አይደለም ስካን የሚያደርገው። ስለዚህ ሃርፒ የሚለውን ከጭንቅላታቸው ወጥተውና ሌሎች ኤርድሮፖች ላይ ፎከስ አድርጉ። ሁለተኛ አፕዴት የሚሆነው ደግሞ ስለ ሲድ ነው። ሲድ እንደሚታወቀው አፕሪል 1 ወይም ማክሰኞ ቀን 7 ሰዓት ላይ እንደሚደረግ ይታወቃልና እስካሁን ኮንፊርምድ ሊስት እንደሚያደርጉ የተናገሩ 3 ኤክስቼንጆች ናቸው። እሱም ኩኮይን፣ ሚንጌክስ እና ሜክሲሲ ናቸው ማለት ነው እዚህ ጋር እንደምታዩት። እና ከዚህ በኋላ የሚጨመር ኤክስቼንጆች እንደሚኖሩ እንጠብቃለን። እና ኦልሬዲ ኩኮይን እና ቢንጌክስ ላይ ጀምሯል ካውንት ዳውን፣ ካም በኋላ የሚራዘም አይመስለኝም። እና እስካሁን ዋሌትን ኮኔክት ያደረጋችሁ ማለት ሱይ ዋሌት ኢሴንሻል ስላሉ ሱይ ዋሌት ቶን ዋሌት ኮኔክት ማድረግ እንዳትረሱ ማለት ነው። እሱን ኮኔክት ማድረግ በጣም ቀላል ነው። ወደ ዳሽቦርዳቸው ለመሄድ አወር እንዴት ኮኔክት ለማድረግ ጀስት በቀላሉ ሱይ ብላችሁ ሰርች አድርጉ። ዘን ከዚህ በፊት የሰራሁላችሁን ጋይድ አሰርቼ ነበረ በቀላሉ ኔት ኮኔክት እንደምናደርግ ሱይ ታደርጉ የመጀመሪያ ይመጣላችሁ ሜሴጅ ይሄኛው ነው። እዚህ ጋር እንዴት ፋርም እንደምናደርግ ማለት እንዴት ኮኔክት እንደምታደርግ ሱይ አሳይቻችሁ ነበር። ሱይ ዋሌት ማለት ነው በቀላሉ ያለምንም ኤረር እዚህ ጋር እንደምታዩት ይሄን አፕ ሱይ ዋሌት የተባለውን አፕ ከፕሌይ ስቶር ታወርዳላችሁ። ዘን አካውንት ከነበራችሁ ሎጊን አድርጉ፣ ወደዛው ትከፍታላችሁ። ዘን አፕስ የሚለው ጋር ትገቡና ከስር እዚህ ጋር እንዳለው ከስር ያስቀመጥኩት ሊንክ ማለት ነው እዚህ ጋር አፕስ የሚለው ጋር ትገባላችሁ። ዘን እዛች ጋር ፔስት አድርጋችሁ እዚህ ጋር ያስቀመጥኩት ሊንክ ማለት ነው ፔስት በማድረግ በቴሌግራም አካውንታችሁ ቁጥር ታስገቡና ሎጊን አድርጋችሁ ዋሌት ኮኔክት ማድረግ ነው። ኦር ይሄንን ዌብሳይት እዚሁ በቴሌግራም ከፍታችሁት ቶን ዋሌት ደግሞ ኮኔክት ማድረግ አለባችሁ፣ ሁለቱንም ኮኔክት ማድረግ አለባችሁ ተብለዋል። እና ክሌሚንግም እስከ እሁድ ይጀምራል የሚል ዜናዎች አሉ። እስቲ የሚጨመሩትን ኤክስቼንጆች የምንወስን ይሆናል ማለት ነው። በአፕሪል ወለናያቸው ከምንችላቸው አሪፍ ኤርድሮፖች መሀል ሲድ እንደሚሆን አንጠራጠርም። ሌሎች የሚጨመር ኤክስቼንጆችም እንደሚኖሩ እንጠብቃለን። ቀጣዩ መረጃ የሚሆነው ደግሞ ስለ ሆት ዋሌት ነው። እሱ ምንድነው? እንደሚታወቀው በአዲሱ የቴሌግራም ህግ መሰረት ማለት ማንኛውም በቴሌግራም የሚመጡ ኤርድሮፖች
የቱን ብሎክቼንን መጠቀም አለባቸው በሚለው ህግ መሰረት አብዛኛው ኤርድሮፖች እየወጡ ነው ከቴሌግራም። ያው ፓውዘን መጥቀስ እንችላለን ዋነኛው እና ሌላም ከቶን ውጪ የሚጠበቀው ሲድር ነበር። እሱም ያው በስዊ ሊስት እንደሚደረግ እንጠብቃለን። ከሱ ግን ሶስተኛውና በጣም አሪፍ ፖቴንሻል ሂውጅ ፖቴንሻል ያለው ሆት ዋሌት ያው በቅርቡ ሊቆም እንደሚችል ይጠበቃል። ያው ከሱ ጋርም ተያይዞ ኤርድሮፕም ገና በደንብ ፋርም እየተደረገ ስለሆነ ፋርም የምናደርግበት ወይ አስፍተውልናል ማለት ነው። የመጀመሪያው ፋርም እናደርግበት ያው እንደነበረው ቲጂ አፕ አለ፣ አሁንም ሚኒ አፕ አልተዘጋም። በሱ እንደ ድሮ ፋርም ማድረግ ትችላላችሁ። ሁለተኛው ግን ያመጡልን ዌብ ኤክስቴንሽን እንደማንኛውም ዌብሳይት ኤክስቴንሽን እዚህ ጋር ሊንኩን አስቀምጬላችኋለሁ። በፒሲ የምትሰሩ ከሆነ ቀጥታ ክሮም ኢንስታል አድርጉት። በስልክ የምትሰሩ ከሆነ ደግሞ ከፕሌይ ስቶር ማይሲስ ብራውዘር ብላችሁ ሰርች አድርጋችሁ ያው አውርዱት። ያው ማይሲስ ብራውዘር የሌለው ሰው አለ ብዬ አላስብም፣ ምክንያቱም ሁላችሁ የምትሰሩ ከሆነ ድሮፕ መስት የሆነ አፕ ነውና። ስለዚህ በማይሲስ ብራውዘር ሊንኩን ከፍታችሁት ጭናችሁ መጠቀም ትችላላችሁ ማለት ነው። ሶስተኛውና ዛሬ ያመጡት ደግሞ ምንድነው ሞባይል በአፕ ማለት ሞባይል አፕ እዚህ ጋር እንደምታዩት ሆት ዋሌት በአፕ መጥቷል። ሲድ ፍሪዛችሁን ከሚኒ አፕ ወሰዱና እዛ ሎጊን አድርጋችሁ እንደ ድሮ መጠቀም ትችላላችሁ በሰላም ያለ ምንም እንትን እና እንደምታዩት እዚህ ጋር ኤርሊ አክሰስ ይላል። ኤርሊ አክሰስ ያው ማለት የሆነ ሰምቲንግ ሊሰጡን ይችላሉ በሚል ካሁኑ ገብታችሁ ብትሞክሩት አፑን አሪፍ ነው። ያው እንደምታውቁ እነዚህ ኤርሊ አክሰሶች ኦጂ ሪዋርዶች ኤርድሮፖች ለምን ያልጠቃሚ እንደሆኑ የምታውቁ ይመስለኛል። እና ስለዚህ ከፕሌይ ስቶር ገብታችሁ ኦር ሰርች ስታደርጉት ይመጣላችኋል። እዚህ ጋር የሰርች ባር ላይ ገብታችሁ ሆትዋሌት ሰርች ብታደርጉ ይመጣላችኋል ፊት ለፊት። እዚህ ጋር የምታዩት ይሄኛውን አፑ ኢንስታል በማድረግ ሲድ ፍሬዛችሁን ኢምፖርት አድርጉና መጠቀም ትችላላችሁ። በጣም ኢዚ ነው ለመጠቀም፣ አፑ በጣም ቀላል ነው። ከሚኒ አፑ ምንም አይለይም። አሪፍ ኢንተራክሽንም አለው። ኢንተራክት ለማድረግም የሚከብድ ነገር የለውም። እንደ ድሮ ሆት ፋርም ማድረግ እንችላለን። አሁንም በዚሁ አጋጣሚ ማለት የምፈልገው ይህን ኤርድሮፕ ችላ ባትሉት በጣም አሪፍ ነው። ምክንያቱም በጣም ሂውጅ የሆነ ፕሮሚሲንግ የሚባል ኤርድሮፕ ነውና ባያመልጣችሁ ባይነኝ። ምክንያቱም አብሶ ፓይ ያመለጣችሁ ሰዎች፣ ያልሰራችሁ ሰዎች ይሄን እድል አታስመልጡት። በጣም አሪፍ እድል ነው እዚህ ጋር እየመጣልን በሆት በኩል እና አሁንም በደንብ የሚቆይ ቻንስ ስላለው በደንብ መስራታችሁን ቀጥሉ። ምክንያቱም ኦልሬዲ 1 አመት ሞልቷቸዋል። ባለፈው ወር ላይ ያው እንደ ፓይ ይቆያሉ የሚል እምነት የለኝም። ያው ፓይ ወደ 6 አመት ቆይቷል። ይሄ እንደዛ የመቆየት ፕሮባቢሊቲ ባይኖረው ብቻ ግን በጣም በኪቡ2 ኦር ኪቡ3 የመሆን ሃይ ቻንስ ይኖረዋል ብለን ተስፋ እናደርጋለን። እና ስለ ወጥ ያስኩት አፕዴት ነው።